ሰላም ሰላም የቲክቶክ እና ዩቲዩብ ቤተሰቦች እንደምን አመሻችሁ? ሁሉ ሰላም፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ኦኬ ዛሬ ላይ ይዤላችሁ የቀረብኩት ዩኤስ ኤምባሲ አዲስ አበባ ለጁን ኢንተርቪው የተላከ ቱዌልኔልን በተመለከተ ነው። ዛሬ ላይ ያው የላኩልን ዚስ ፍራይዴ ማለት ነው። በጣም ጥሩ ነው። ወደ 362 ቱዌልኔል ለአዲስ አበባ ዩኤስ ኤምባሲ ኢትዮጵያ ተልኳል ማለት ነው። 362 ጁን ላይ የሚገቡ ማለት ነው። ለጁን ኢንተርቪው የተላከ ነው። ይህ ማለት ያው እንግዲህ ከዚህ በፊት የተላከው እስከ ለኤፕሪል ማለት ነው 26576 ያው ፌብሩዋሪ ላይ ልከው ለኤፕሪል ኢንተርቪው ብዬ ነበር ከዚህ በፊት የሰራሁላችሁ። አሁን እንግዲህ ከ26576 362 ተልኮ ኬዙን ወደ 33272 ኬዝ ነምበር ድረስ እንግዲህ ያው ከፍ አድርጎታል ማለት ነው። ይህ ማለት ጁን ላይ እነዚህ 362ቶቹ ኢንተርቪው ቀጠሮ የተላከላቸው ማለት ነው። እንግዲህ ለጁን ማለት ነው። ያው ሜይ ላይ እንግዲህ ከዛ ኤፕሪል ያልተሰራውን እንግዲህ ሜይ ላይ ይሰሩት ሲሆን አላውቅም። ለሜይ ምንም ነገር የለም። ስለዚህ ወደ 362 ብዙ ነው። እስከ እንግዲህ ያው ጁን ድረስ ባለው እነዚህ የሚገቡ ናቸው ማለት ነው። እና አሁን ያለው 272 ኬዝ ነምበር ድረስ አዲስ አበባ ዩኤስ ኤምባሲ ኢትዮጵያ ማለት ነው እስከዚህ ያለ ኬዝ ነምበር ያው ኢንተርቪው ያገኛል ማለት ነው። እና ከዚህ በኋላ ግን ከጁን በኋላ ያው ጁላይ፣ ኦገስት፣ ያው ሴፕቴምበር ነው ትንሽ ነው እንግዲህ ያው ራሽ ነው የሚሆነው። ከዛ በኋላ ያለው እንደው እስቲሜት ባደረግ እንኳ እስከ 38,000 ያሉት ሊያገኙ ይችላሉ የሚል ነው። እንደው እንደ አሰምሽን ነው። ሊሆንም ይችላል። ይሄ ማለት አሁን ካለው የተላከው ብዙ ስለሆነ ይሄ እያንዳንዱ ኬዝ ያው መሰራት ስላለበት ሌላም ተጨማሪ አብረው የሚሰሩትም ስላለ ማለት ነው። እና ግን ዚስ ይር እጅግ በጣም ጥሩ ነው። ከሌላው ከአፍሪካ ከጎረቤቶቻችን ያው ኬንያ ምንም የተላከ ነገር የለም። እዛው ስታክ እንዳደረገ ነው። ጋና ትሻላለች ከዚህ በፊት ያው ቁጥሩም ትንሽ ቢሆን ያው የነሱ ያላቸው ኬዝ ከኛ ጋር ትንሽ ይለያያል። የኛ በዛ ያለ ነው እና በጣም ደስ ብሎኛል ይሄ በመላኩ። ከስር ግን እያንዳንዱን የፐርፎርማንስ በተመለከተ ሰራለሁ ብዬ ነበር፣ አልሰራውም። ትንሽ ጊዜ አላገኘሁም። ከዚህ በኋላ ግን ያው ጊዜ ወስጄ አፕዴት አድርጋችኋለሁ ብዬ ተስፋ አድርጋለሁ። እና እንደ አጠቃላይ ግን በጣም ጥሩ ነው ማለት ነው። ያው ይሄ 363 ነው። አንደኛው ያው የሌላ ኮንቲነንት ነው፣ ኤዥያን ኤኤስ ነው የተላከው ማለት ነው። ስለዚህ 362 ብዙ ነው ማለት ነው። እንግዲህ እንደ አዲስ አበባ ፐርፎርማንስ ያው እስካሁን ያለውን ፐርፎርም አድርገዋል ማለት ይቻላል። እንግዲህ 26576 ድረስ ነበር። ቪዛ ቡሌቲን በየወሩ ሪሊዝ የሚደረገው አሁን ላይ እንደ አፍሪካ ስናየው ወደ 42500 አካባቢ ነው። የኛ ደግሞ እስከ ጁን ድረስ ማለት ነው። ይሄ ጁን ነው የምነግራችሁ። እስከ ጁን ድረስ 42500 ኬዝ ነምበር በታች ማለት ነው ያላቸው ይስተናገዳሉ ማለት ነው። ከዛ በኋላ ያለው እንግዲህ ከሜይ አይ ቲንክ ሜይ ላይ የሚወጣ ቪዛ ቡሌቲን የሚያሳየው ያው ከቶፍ ጁን ስለሆነ ነው። እና ጥሩ ነው አካሄዳቸው። በዚሁ ከቀጠለ ሃይስት ኬዝ ነምበር ያላቸው ምናልባት የኛ እስከ 38 ነው ያልኩት፣ በዚሁ ከቀጠሉ ነው። ከዛም በላይ ከሰሩ ሰየው። ግን ያው ከላስት ይር እና ከዚህ ከ2-3 ዓመት በፊት የነበረው ነገር በጣም ተሻሽሏል ዚስ ይር ማለት ነው። እንዲሁ ከቀጠሉ በጣም አሪፍ ነው ማለት ነው። እድላቸውን በአግባቡ ይጠቀማሉ ማለት ነው። የመጣላቸው ባለ እድለኞች ያው እንትኑ ላይ የሚያሳየው ዴስ 260 ላይ ያው ሙሉ በሙሉ ዚስ ኖት ዋት የሚለው እዛ ላይ ምንድን ነው ቪዛ ነው የሚለው። ያ ቪዛ እንዳልሆነ ያሳያል። ያው ቪዛ ማለት ኢንተርቪው አድርገው ያን ነገር መጨረሻ ላይ የሚያገኙት ወይ አፕሩቭድ ነው። አፕሩቭድ ከሆነ ያው ትክክለኛ ቪዛውን ኦን ሃንድ ያገኛሉ ማለት ነው። ካልሆነ ግን ያው
የለም ማለት ነው። ስለዚህ ያው መግባት እና ኢንተርቪው ማግኘት ትልቁ ነው። ዲቪ መድረሱ ብቻ ባለእድለኛ መሆኑ ብቻ ቪዛ ያስገኛል ማለት አይደለም። ስለዚህ እስከ መጨረሻው ኢንተርቪው ኖቲፊኬሽን አግኝቶ ኢንተርቪውን ፕሮሰሱን አካሂዶ መጨረሻ ላይ የሚያገኘው ዲሲሽን ማለት ነው ያን ነውና ያ ነው ዊነር የሚያሰኘው። ስለዚህ ለቀሪዎቹ ሀይ ኬዝ ነምበር ላላቸው እንግዲህ መልካም እድል እያልኩ ለመጣላችሁም እንዲሁ መልካም እድል፣ በእድላችሁ ተጠቀሙ ለማለት እወዳለሁ። መልካም እድል። ለቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ቴንክ ዩ።